በሰሙነ ሕማማት ብዙዎችን የሚያከራክርና መልስ የሚያሻው ጥያቄ መደረግ የሌለባቸውና መደረግ የሚችሉ ነገሮች፣ መደረግ የሌለባቸው ነገሮች ከመልካም ምግቦች መከልከል፣ ቢቻል ቂጣ ጨውና ውሃን ብቻ መጠቀም። ሌላው ባልና ሚስት በፍጹም በምንጣፍ አንድ መሆን የለባቸውም። ያማሩ መኝታዎች ላይ መተኛት የለብንም። እንዲሁም ደግሞ ከካህናት እጅ መስቀልን መሳለም፣ ካህናትም መስቀልን ማሳለም የለባቸውም። ሌላው መደረግ የሚችሉ ነገሮች የመጀመሪያው ማማተብ ነው። በመቀጠል ደግሞ ማንኛውንም መልክዓ መልኮችንም የተለያዩ ጸሎቶችን መጸለይ ይቻላል። ከዕለተ ሐሙስ በቀር ሰላምታ መለዋወጥ፣ እርስ በእርስ ሰላም መባባል ይቻላል። ሌላው የግዝት በዓላት ምናልባት በሰሙነ ሕማማት ቢገጥሙ ይሰገድባቸዋል። ምክንያቱም ሌላ ጊዜ በዓላት ቢኖሩ በማህሌት በቅዳሴ እናከብራቸዋለን። በዚህ ሳምንት የሚገጥሙ በዓላትን ግን የምናከብረው በስግደት ነው። ስለዚህ ስግደት ይኖራል ማለት ነው። እዚህ ሁላችንም ይህንን ታሳቢ በማድረግ እግዚአብሔር አምላክ የተባረከ የሕማማትን ሳምንት እንዲሰጠን ደግሞም ለብርሃነ ትንሣኤ በሰላም እንዲያደርሰን መልካም ፈቃዱ ይሁንልን። መልካም የሕማማት ሳምንት